ከጎረቤትህ እንዳታንስ። ስለ ጥንታዊቷ ኢትዮጵያ የሚተርኩ የታሪክ ድርሳናትን ገለጥ አድርገን ስንመለከት ገና ብዙ የሚቀረን መሆኑን እንረዳለን። ያሉትም ጥቂት መዛግብት ቢሆኑ ትኩረታቸው በመንፈሳዊ ዓለም ላይ ብቻ ያረፈና በታምራዊ ትረካዎች የተሞሉ ናቸው። ከዚህም የተነሳ ነገስታቱ በየዕለቱ ይከውኗቸው የነበሩ ተግባራትን፣ የሰጧቸውን ፍርዶች፣ የጦርነትና የንግድ ስልቶቻቸውን አልፎ ተርፎም ያን ጊዜ የነበሩ ወንዶችና ሴቶች ለኑሮም ሆነ ለትዳር የሚጠቀሙባቸውን ቁሶች ዝርዝር ሁኔታ ማግኘት እጅግ ፈታኝ ሆኗል። ይህን ሁኔታ ዝም ብሎ እንደ አንድ የታሪክ አጋጣሚ ከማየት ይልቅ በስተጀርባ ያለውን ውስብስብ ሰንሰለት በስርዓተ አስተሳሰብ መነጽር መመርመር እውነታውን ይበልጥ ግልጽ ያደርገዋል። በስርዓተ አስተሳሰብ እይታ በአንድ ማህበረሰብ ውስጥ ያለው ጥልቅ እምነትና አመለካከት የሚሰራውን ስራና የሚያመጣውን ውጤት ይወስነዋል። ክርስትና ወደ ኢትዮጵያ በታላቁ አባት በአባ ሰላማ አማካኝነት ከገባ በኋላ ያን ጊዜ የነበሩት የቤተ ክህነት ጸሐፊዎች ትኩረታቸውን በሙሉ ወደ ሐዋርያትና ሰማዕታት ገድል አዘነበሉ። ዛሬ እኛ የምንፈልገውን ያህል የምድራዊ ሕይወት ዝርዝር ለኋለኛው ትውልድ በትልቅ የታሪክ ሰንሰለት ውስጥ ምን ያህል ጠቃሚ እንደሚሆን ያን ጊዜ አርቀው የተገነዘቡት አይመስልም። ለዚህም ነው አባቶቻችን ይሄኛውን ስራ እንደሚያልፍ ስጋዊና ምድራዊ ነገር በመቁጠር የማይካደውን ዕውቀታቸውንና ትጋታቸውን ለመንፈሳዊ ጽሕፈት ብቻ የሰዉት። በገዳማትና አድባራት ውስጥ የድርሳናትና የጸሎት መጻሕፍት በጥሩ ብራናና በሚያምር ጽሑፍ አጊጠው ሲገኙ፣ የታሪኩና የሥርዓት ጽሑፉ ግን ጎድሎ የሚታየው ለዚህ ነው። የአስተሳሰብ ሞዴሉ በሥርዓቱ ውጤት ላይ ያሳደረው ተጽዕኖ ይህን ይመስላል። ነገር ግን ታሪካችን ላይ የደረሰው ክፍተት በዚህ ብቻ አያበቃም። ማንኛውም ስርዓት በውጫዊ ኃይሎች መስተጓጎል ይገጥመዋል። የታሪክ ሰነዶች ቀጣይነት ባለው መልኩ እንዳይተላለፉ ያደረጉ ትልልቅ መስተጓጎሎችም በእኛም ታሪክ ላይ ተከስተዋል። ከነገስታቱ ዜና መዋዕል ውስጥ የአንዱ ሲገኝ የሌላው ይጠፋል፣ ወይንም ለአንድ ምዕራፍ የሚበቃ ሀተታ ለመስጠት የማያስችል አጫጭር ሆኖ ያልፋል። ለዚህ ሁሉ መቆራረጥ ምክንያቱ በዮዲትና በግራኝ መሐመድ መነሳት ቢመካኝም ቀድሞውኑም መረጃዎችን በስፋትና በተለያዩ ቦታዎች የማባዛትና የመመዝገብ ልማድ ጠንካራ ባለመሆኑ እነዚህ ውጫዊ ጥቃቶች ሲመጡ የታሪክ መረጃው በቀላሉ ሊቋረጥ ችሏል። ይህ የታሪክ አጻጻፍ ክፍተትና ችላ ባይነት በመጨረሻም በትውልዱ ላይ ሌላ ትልቅ የስነ ልቦናና የታሪክ ቀውስ መፍጠሩ አልቀረም። ይህም በስርዓተ አስተሳሰብ ውስጥ የዘገየ መዘዝ የሚባለው ሕግ ማሳያ ነው። በአማርኛም ሆነ በግዕዝ የተዘጋጀ ደንበኛ የታሪክ መጽሐፍ ባለመኖሩ ከውጭ ሀገር ተቀጥረው የመጡ መምህራን በራሳቸው ቋንቋና መጽሐፍ የእኛን ታሪክ በራሳቸው መንገድ ልጆቻችንን ሲያስተምሩ ማየት የሚፈጥረውን የውርደት ስሜት ትንሽ የሚባል አይደለም። በደንብና በዝርዝር ተጽፎ የተላለፈ የታሪክ ጽሑፍ ባለመገኘቱ ምክንያት ፈረንጆቹ የእኛን ስነ ጽሑፍ ደረጃ ከአረብ፣ ከግብፅ፣ ከፋርስና ከግሪክ በታች ዝቅ አድርገው ለመገመት ተገደዱ። በመጨረሻም የምንረዳው የታሪኩ ወገን በዚያው ዘመን ችላ ስለተባለ ዛሬ ታሪክ እያለን የታሪክ ድሃ ሆነን እንኖራለን። እኛ ራሳችን በራሳችን የቆመውን ሐውልት ላይ ያለውን ጽሑፍ እንኳን መተርጎም ስላቃትን የዚህ ስራ ልምድ ያላቸው የውጭ ሀገር ሰዎች
አይደለም አደንና ታሪክ ለመመራመር ሲመጡ ከአክሱም ሐውልት ላይ ጽሑፍ እየቀዱና እየተረጎሙ የታሪካችንን ብልጭታ አሳዩ። ይህ በአንድ ስርዓት ውስጥ ያሉ ክፍሎች እንዴት እርስ በርሳቸው እንደሚተሳሰሩ የሚያሳይ ነው። የትላንቱ የታሪክ አጻጻፍ ላይ የታየው ክፍተት ሰንሰለቱን ጠብቆ የዛሬውን የታሪክ ድህነትና የባዕዳን የበላይነትን ወለደ። ታሪካችንን በዚህ መነጽር ማየታችን እኛስ ዛሬ ለሚቀጥለው ትውልድ ምን አይነት የታሪክ ስርዓትና መሰረት እየጣልን ነው ብለን እንድንጠይቅ ያደርገናል።